ይህንን ቪዲዮ ገና በመጀመሪያዎቹ 3 ሰከንዶች ውስጥ ከከፈታችኋቸው ስለ ሰርች ሂስትሪያችሁ ማውራት ሳይኖርብን አይቀርም። ትሩ ክራይም ዶክመንተሪዎች ስለ ሰው ልጅ ሳይኮሎጂ ለማወቅ በጣም ጠቃሚ ናቸው። እናንተ ከጓደኞቻችሁ ጋር ለ20 ደቂቃ ኦጄ ሲምፕሰን ጥፋተኛ ነው አይደለም እያላችሁ የራሳችሁን መላምት የምታንጸባርቁ አይነት ሰዎች ከሆናችሁ ይህ ቪዲዮ ለእናንተ ነው። እኔ አስቀድሜ በሚያጠራጥር ሁኔታ እጅግ በርካታ ቁጥር ያላቸውን የትሩ ክራይም ዶክመንተሪዎችን በመመልከት ያንን አድካሚ ስራ ለእናንተ ስላከናውኘዋለሁ። ይህ እስካሁን ካዩዋቸው ሁሉ ምርጥ ያልኳቸውን 10 ትሩ ክራይም ዶክመንተሪዎችን ከ10ኛ ጀምሮ በደረጃ እናያለን። ትሩ ክራይም ስቶሪ ማየት የሚወዱ ወይም የምትወድ ጓደኛ ካላችሁ ይህን ቪዲዮ ሼር አድርጉላቸው። The appearance that this was a wholesome, functioning family. Well, that simply is not true. 10ኛ The Tinder Swindler. They said, "Do you have a picture of him?" ይህ የሳይመን ሌቪቭ ታሪክ ነው። እሱ በኦንላይን ዴቲንግ ላይ የቢሊዮነር ልጅ እንደሆነና የዳይመንድ ሀብት ወራሽ እንደሆነ አድርጎ ሙሉ የሐሰት ማንነት የገነባ ሰው ነው። በቲንደር ከሴቶች ጋር ይተዋወቃል። በፕራይቬት ጀት መላው ኢሮፕን ያበራቸዋል። በተጨማሪም በአደገኛ ጠላቶች እየታደነ እንደሆነ ያሳምናቸዋል። ታዲያ ለሱ ደህንነት ሲሉ በራሳቸው ስም የክሬዲት ካርዶችን እንዲከፍቱለት አንድ በአንድ ይጠይቃቸዋል። ሴሲሊ ፌልሆይ፣ ፓርኔላ ሼልሆም እና ኤርሌን ሻርሌት የመሳሰሉ ሴቶችን ለእያንዳንዳቸው እሱን ማዳን የሚችሉት ብቸኛው የሚያውቃቸው ሰው እነሱ ብቻ እንደሆኑ በማሳመን ኪሳቸውን ያራቁታቸዋል። እውነቱ እስኪገለጥ ድረስ አንዳቸውም የሌላውን መኖር እንኳን አያውቁም ነበር። ሴቶች ይህን ካያችሁ በኋላ አንድ ሰው ልጥጥ ሀብታም እንደሆነ እየነገረሽ አሁንም ያንቺን ብር የሚፈልግ ከሆነ እንደ ትልቅ ሬድ ፍላግ ብቻ ሳይሆን ለፖሊስ ለማመልከት ሊያቃጣችሁ ይችላል። ሴቶቹ መሸማቀቃቸውን አቁመው መረጃዎችን ማነጻጸር የሚጀምሩበትና ከተጎጂነት ወደ መርማሪነት የሚሸጋገሩበት ያ ቅጽበት የዶክመንተሪው ምርጥ ክፍል ነው። That moment when they look at each other and they say that's the guy. Function, you know. 9ኛ Three Identical Strangers. As soon as this guy turned around, I knew it was Eddie's double. I said, "You're not going to believe this. You have a twin brother." Oh my God. የታሪክ ልክ እንደ አስደሳች ተአምር ይጀምርና ቀስ በቀስ ወደ ይበልጥ ጨለማ ነገር ይቀየራል። ዶክመንተሪው ከውልደት ጀምሮ በተለያዩ የኢኮኖሚ ክላስ ውስጥ ባሉ 3 የተለያዩ ቤተሰቦች በተከፋፈሉት 3 ተመሳሳይ መንትዮች ወይም ትሪፕሌቶች ዙሪያ ያጠነጥናል። በቲም ዋርደር ዳይሬክተርነት የተዘጋጀው ይህ ዶክመንተሪ መነሻውን እንደ አውሮፓውያን አቆጣጠር በ1980 ሮበርት ኮሌጅ በገባበት ወቅት ነው። በወቅቱ ተማሪዎች ኤድ እያሉ በሌላ ስም ሲጠሩት ግራ ይጋባና በጥቂት ሰዓታት ውስጥ ቁጭ ራሱን የሚመስል መንትያ ወንድም እንዳለው ይረዳል። ይህ ታሪክ በዜና ማሰራጫዎች ላይ መነጋገሪያ ሲሆን ዴቪድ የተባለው 3ኛ መንትያ ወደፊት ይመጣል። በዚህም መንትዮቹ 3 መሆናቸውን ይገነዘባሉ። ታዲያ ነገሩን ብዙም ስፖይል ሳላደርግባችሁ ለመናገር የተለያዩበት ምክንያት በጣም የሚያሳዝን ነው። ግማሽ ላይ ስትደርሱ መገናኘታቸው አጋጣሚ እንዳልሆነ ትረዳላችሁ። When people ask me what is the most remarkable story you ever encountered, I tell them it's the story of the triplets. You guys have been on the front page of every newspaper in the world. True. 8ኛ Paradise Lost. The child murders at Robin Hood Hills. The murders had been part of a satanic ritual. Satanic worship. A horrific, ritualistic sacrifice. ይህ እስካሁን ከተሰሩት እጅግ አስፈላጊ የሆኑ የእውነተኛ ወንጀል ዶክመንተሪዎች አንዱ ነው። ስለ ወንጀሉ ሳይሆን ስለ ፍርሃት፣ ስለ ግምትና አንድ ማህበረሰብ በተሳሳቱ ሰዎች ላይ በምን ያህል ፍጥነት ሊነሳ እንደሚችል የሚያሳይ ነው። እንደ አውሮፓውያን አቆጣጠር በ1993 ሜይ ወር ላይ 3 የ8 ዓመት ወንድ ልጆች በዌስት ሜምፊስ አርካንሳ በሚገኘው አንድ የጫካ ወንዝ ውስጥ ሞተው ይገኛሉ። በጥቂት ሳምንታት ውስጥም ከተማዋ በዋነኝነት በሚለብሱት ልብስና በሚያዳምጡት የሙዚቃ አይነት ላይ ብቻ በመመስረት በ3 ታዳጊ ተጠርጣሪዎች ላይ ውሳኔዋን ታስተላልፋለች። የዶክመንተሪ የምርመራውን ሂደትና በፍርድ ቤቱ ክርክር መሃል ቁጭ ብሎ የፍርድ ቤቶቹን ሁኔታ፣ ቃለ መጠይቆቹንና በመቀጠል የመጣውን የሚዲያ ሰርከስ ያሳያል። ወደ ተለየ መደምደሚያ እንድታመሩ ግን ጫና አያደርግባችሁም። ለእያንዳንዱ ጥያቄ መልስ ለመስጠት ከመሞከር ይልቅ ካለው እርግጠኛ ያለመሆን ስሜት ጋር አብራችሁ እንድትቀመጡ ያደርጋችኋል። ይህ ነገሩ ደግሞ ይበልጥ ኃይል ሰጥቶታል። Everybody in the town and in the courtroom and on the jury are all blinded by their fantasies about satanic cults. 7ኛ Gone Girls. The Long Island Serial Killer. I will continue to fight until I bring my girl home. የታሪክ በሞደርን አሜሪካ ሂስትሪ ውስጥ እጅግ ሰላም ወደሚነሳውና በሰፊው ወደ ተዘገበው የሲሪያል ኪለር ምርመራ በቀጥታ ይወስደናል። እንደ አውሮፓውያን አቆጣጠር በ2010 ዓ.ም ሻነን ጊልበርት የተባለች አንዲት ሴት በሎንግ አይላንድ ጌትድ ኮሚኒቲ ውስጥ ሆና አንድ ሰው እየተከታተላት እንደሆነ በከፍተኛ ፍርሃት ተውጣ ወደ 911 ትደውላለች። ከዚያም መድረሻዋ ሳይታወቅ ትሰወራለች። እሷን ለመፈለግ የተደረገው አሰሳ ፖሊስን በጊልጎቢሽ ዙሪያ ያልጠበቁትን እጅግ በርካታ አስክሬኖችን እንዲያገኙ ያደርጋቸዋል። የዶክመንተሪ ጉዳዩን ከመሰረቱ ይከታተላል።
አብዛኛውን ጊዜውን መላምቶችን በማሳደድ ፈንታ አሁንም ድረስ ምላሽ ለመስማት እየጠበቁ ካሉት የተጎጂ ቤተሰቦች ጋር ያሳልፋል። እኔን ያስገረመኝ ግን ሰዎቹ ጥቃቅን ፍንጮችን አገናኝተው ነገሩን ከመረዳታቸው በፊት የሁሉ ድርጊት ምን ያህል ረዘም ላለ ጊዜ ሳይታወቅ መቆየቱ ነው። ፊልሙ ጉዳዩ ምን ያህል የተወሳሰበና ተስፋ አስቆራጭ እንደነበረ ለማሳየት በእውነተኛ ምስሎች፣ በዜና ሽፋኖችና በቃለ መጠይቆች ላይ ይመረኮዛል። ሁሉንም መልሶች የያዘ ዶክመንተሪም አይደለም። ይልቁንም ገና የፍርድ ቤቱ ሂደት ከመጀመሩ በፊት የነበረውን ቅድመ ተከተል፣ የታዩትን ስህተቶች፣ የተገኙትን ስኬቶችና አሁንም ያሉትን ጥርጣሬዎች በሙሉ በግልጽ ያስቀምጣል። ለማየት ቀላል ያልሆነ ቢሆንም ነገር ግን በትክክል እንዲሰራ ያደረገውም ይኸው ነው። It's unbelievable. A fifth person, 6, 7, 8, 9, 10. None of them Shannon Gilbert. ስድስተኛ Abducted in Plain Sight. Jan Broberg and Robert Berchtold had an unnatural relationship. እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት የ12 ዓመቷ ጃን ብሮበርግ ቤተሰቦቿ ሙሉ በሙሉ በሚያምኑት ሰው በቅርብ ጓደኛቸውና ጎረቤታቸው ትጠለፋለች። ይህ ከስንት አንዴ የሚያገኙት እንግዳ ሰው አይደለም። በመኖሪያ ቤታቸው ውስጥ ለዓመታት አብሮ ያሳለፈና ያንን እምነት አስቀድሞ የገነባ ሰው ነበር። የዶክመንተሪ ከራሳቸው ከቤተሰቦቹ ጋር በተደረጉ ቃለ መጠይቆች አማካኝነት ምን እንደተከሰተ ቀስ በቀስ ያሳያል። የእውነተኛ ወንጀል ታሪክ ሊያቀርበው የሚችለውን እጅግ አሰቃቂ ነገር ሁሉ አይቻለሁ ብሎ ለሚያስብ ሰው የማሳየው ዶክመንተሪ ቢኖር ይህንን ነው። እኔን ያስገረመኝ ወንጀሉ ራሱ አይደለም፣ ይልቁንም ወላጆቹ ያሳዩትና ካፋቸው የሚወጣውን ክህደት መስማት ነው። ከብዙ አስርት ዓመታት በኋላ እያንዳንዱን የማስጠንቀቂያ ምልክት እንዴት ችላ እንዲሉ ተደርገው እንደተመቻቹ ሲያብራሩ መመልከት ራሱ ያስገርማል። የሆነ ሾውን እያየው ከሁሉም በላይ ሲያጨሱኝ የነበሩት ወላጆቿ ናቸው። ነገሩ አስጨናቂ፣ ተስፋ አስቆራጭና አንድ ወንጀለኛ የትኞቹን ቁልፎች መጫን እንዳለበት በሚያውቅበት ጊዜ ምን ያህል ርቀት ሊሄድ እንደሚችል ከሚያሳዩ እጅግ አይን ከፋች ምሳሌዎች አንዱ ነው። አምስተኛ ዲር ዛካሪ። Jesus Christ, Kurt, what do you want? I mean, no, I just need. I'm just. እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት ዶክተር አንድሪው ባግቢ በድሮ ፍቅረኛው ይገደላል። እሷም በቁጥጥር ስር ከመዋሏ በፊት ወደ ካናዳ ትኮበልላለች። እዚያም ከአንድሪው ልጅ መጸነሷን ትናገራለች። የአንድሪው የቅርብ ጓደኛና የፊልም አዘጋጅ የሆነው ከርት ኮይን አንድሪው መቼም ሊያየው የማይችለው ልጁ ሲያድግ እንዲመለከተው በማሰብ የቤት ውስጥ ቪዲዮዎችንና እሱን ከሚያውቁ ሰዎች ሁሉ የተሰበሰቡ ሚሞሪዎችን በአንድ ላይ ማዘጋጀት ይጀምራል። የታሪክ ወዴት እንደሚያመራ አስቀድሜ ባልነግራችሁ ይሻላል። ምክንያቱም መጨረሻውን አስቀድማችሁ ካወቃችሁት የፊልሙን ትክክለኛ ስሜት ሙሉ በሙሉ ያጠፋባችኋል። እኔ የምለው ነገር ቢኖር ሰዎች ይህ ዶክመንተሪ ሙሉ በሙሉ እንደሰበሯቸው ሲነግሯችሁ በምንም መልኩ እያጋነኑ እንዳልሆነ ብቻ ነው። ዲር ዛካሪ ዝም ብሎ ስለ አንድ ወንጀል ብቻ የተሰራ አይደለም። ስለ ጥልቅ ሐዘን፣ ስለ ፍቅርና የአንድሪው ወላጆች ለልጅ ልጃቸው ደህንነትና ለፍትህ ሲሉ የሚያደርጉትን ተጋድሎና የሚያሳዩትን አስገራሚ ጥንካሬ የሚያሳይ ነው። My movie might be one of the only ways Zachary could see and get to know his father. So I pointed the van east toward Newfoundland and set off on a quest to bring a man back to life. አራተኛ Making a Murderer. I think a good life. Till all the trouble started. ይህ መላውን የኢንተርኔት ዓለም ያናጋ በርካታ ፔቲሽን ፊርማዎችን ያሰባሰበና አንዲት ጸጥተኛ የዊስካንሰን ግዛት መንደር በዓለም አቀፍ ደረጃ የሙግት ማዕከል ያደረገ ታላቅ ዶክመንተሪ ነው። ሜኪንግ ኤ መርደረር ስቲቨን ኤቭሪ የተባለውን ሰው ታሪክ ይከተላል። እሱ ባልፈጸመው ወንጀል ምክንያት ለ18 ዓመት በእስር ያሳለፈ ሰው ሲሆን ከእስር ተፈቶ በግዛቱ ላይ የካሳ ክስ ከመሰረተ በኋላ የከፈተው ክስ እልባት ሳያገኝ በድንገት በሌላ አዲስ የነፍስ ማጥፋት ወንጀል ተከሶ ከተባባሪው ታዳጊ የወንድሙ ልጅ ብራንደን ዳሲ ጋር በድጋሚ በቁጥጥር ስር ይውላል። የተከታታይ ዶክመንተሪ እያንዳንዱን ኩነት፣ የቀረቡትን ማስረጃዎች፣ ወንጀላዎችን፣ የቤተሰብ ግንኙነቶችንና የኤቭሪ የወንድም ልጅ የሆነውን ብራንደን ዳሲን ጥያቄና ምርመራ አንድ በአንድ ፍንትው አድርጎ ያሳያል። ጫና፣ ፖለቲካና የግል ጥላቻዎች በአንድ ላይ ሲጋጩ የፍትህ ስርዓቱ ምን ያህል የተወሳሰበ፣ የተበላሸና ስሜት የሚነካ ሊሆን እንደሚችል በተግባር ያሳያል። በየትኛውም ወገን ላይ ብትቆሙ የዘጋቢ ፊልም ከተሰራጨ ከ10 ዓመታት በኋላም እንኳን አሁንም ድረስ ስለ ጉዳዩ የተከራከረን መሆናችን ራሱ የፊልሙ አዘጋጆች ስራቸውን በሚገባ መውጣታቸውን በግልጽ ያሳያል። There isn't one iota of physical evidence in this case that connects Stephen Avery to it. In fact, the sheriff was told by the police, "You have the wrong guy." ሶስተኛ Don't Fuck with Cats. This video is not the end. Something bad is about to happen. He's gonna kill somebody. የዶክመንተሪ ፍጹም ካለማመን የተነሳ ተሰባችሁ ከምትገቡበት ስራዎች አንዱ ነው። ዶንት ፋክ ዊዝ ካትስ የሚጀምረው በኢንተርኔት ላይ በተለቀቀ አንድ እጅግ ዘግናኝ ቪዲዮ ነው። አንዲት ሴት ግን ዝም ብላ አይታ ማለፍ ይከብዳትና ነገሩን በጥልቅ መከታተል ትጀምራለች። በተመሳሳይ ስሜት ውስጥ ያሉ የማይተዋወቁ ኢንተርኔት ላይ ያሉ ሰዎችን ያካተተ ሙሉ ኮሚኒቲ ትመሰርታለች።
ከዚያች ቅጽበት ጀምሮ የሚታየው የዲጂታል አደን ከብዙ ስክሪፕትድ ፊልሞች በላይ እጅግ ጠንካራና ውጥረት የነገሰበት ነው። የኢንተርኔት መርማሪዎችም እያንዳንዱን ጥቃቅን ፍንጭ ከቫኪዩም ክሊነር ጀምሮ እስከ በር እጀታ ድረስ እንዴት ተከታትለው እንዳገኙት በሚያስደንቅ ሁኔታ ያሳያል። በሌላ በኩል ደግሞ የካናዳ ፖሊስ ነገሩን ከተለየ አቅጣጫ ለመረዳት ይጥር ነበር። ቃለ መጠይቆችን፣ ከኮምፒውተር ስክሪን በስተጀርባ የተደረጉ ትንታኔዎችንና እውነቱ እስኪወጣ ድረስ በሂደት እየጠነከረ የሚሄዱ ጥረት ትመለከታላችሁ። ነገሩ ሰላም የሚነሳ አስቀድሞ ለመገመት የሚያስቸግርና ኢንተርኔት ላይ ያሉ ሰዎች አንድ ሰው መስመር ማለፉን ካመኑበት የኦብሰሽን ምን ያህል ርቀት ሊጓዝ እንደሚችል ትልቅ ማሳያ ነው። መጀመሪያ አንድ ኤፒሶድ ብቻ ለማየት ጀምሬው እስኪ ነገ ያየሁት ዶክመንተሪ ነው። All of a sudden, another video appears. My mind doesn't want to believe it's true. ሁለተኛ, The Staircase. 911, where's your emergency? My wife had an accident. She's still breathing. What kind of accident? Down on the stairs. በታህሳስ 2001 ዓ.ም ልብ ወለድ ጸሐፊው The Immortal Dragon, A Time of War, A Bitter Peace እና ሌሎች በቪየትናም ዋር ኢንስፓየርድ የሆኑ ኖቭሎችን የጻፈው ማይክል ፒተርሰን ሚስቱ በዱራም ኖርት ካሮላይና በሚገኘው መኖሪያ ቤታቸው ከደረጃ ላይ መውደቋን በመግለጽ ወደ 911 ይደውላል። የአደጋው ጊዜ ሰራተኞች ወይም ፓራሜዲክስ በቦታው ሲደርሱ ያገኙት እውነታ ግን አደጋው ዝም ብሎ በመውደቅ የሚከሰት አልነበረም። በመሆኑም ፒተርሰን ወዲያውኑ ዋነኛ ተጠርጣሪ ይሆናል። የዶክመንተሪ በመቀጠል በተካሄደው የፍርድ ቤት ክርክር ውስጥ ለዓመታት ይቆያል። ማስረጃዎች፣ የህግ ባለሙያዎችን ቡድን፣ የቤተሰብ ግንኙነቶችንና በዚያች ሌሊት በትክክል ምን ተከስቶ ሊሆን እንደሚችል የሚቀያየሩትን መላምቶች በጥልቀት ይፈትሻል። ዶክመንተሪው በጭራሽ አቸኩልም እና በትክክል ነገሩ የገባችሁ ሲመስላችሁ ኬዙ በድንገት ወደ ሌላ አቅጣጫ ያመራል። ጊዜውን የሚወስድ መሳጭና ትኩረቱን በፍርድ ቤት ካረገ እስካሁን ከተሰሩት ሁሉ ምርጥ ከሚባሉት የእውነተኛ ወንጀል ታሪኮች አንዱ ነው። አንድ ማሳስባችሁ ነገር ትንሽ ኤፒሶድ አይታችሁ ነገሩን የተረዳችሁት ከመሰላችሁ እንደተሳሳታችሁ ከወዲሁ እንድታውቁት። The DA is trying to say that our dad killed our mother. There's no murder weapon. There's no motive. But we're sitting behind our dad. አንደኛ, The Jinx. Pierce was wanted for murder in Texas. He's a suspect for murders in Los Angeles and Westchester County, New York. ይህን ዝርዝር መስራት ሲጀምር መጀመሪያ የጀመርኩት ከዚህ ነው። ምክንያቱም ተወዳዳሪ ራሱ አለው ብዬ ስላላሰብኩ ነው። The Jinx ዝም ብሎ ስለ አንድ ወንጀል ታሪክ ያጠና ስራ አይደለም። ይልቁንም የወንጀሉን ምርመራ ራሱ በሚጨበጥ መልኩ የቀየረ ድንቅ ስራ ነው። በአንድሩ ጄሪኪ የተመራው ይህ ተከታታይ ዶክመንተሪ ለብዙ አስርት ዓመታት ከበርካታ ሰዎች መሰወርና ግድያ ጋር ስሙ በየጊዜው የሚነሳ የሪል ስቴት ወራሽ በሆነው በሮበርት ደርስት እንግዳና ሰላም በሚነሳ ዓለም ውስጥ በጥልቀት ይገባል። ይህንን ዶክመንተሪ ከሌሎቹ ለይቶ ከፍ የሚያደርገው ያገኙት የቀረቤታ ዕድል ነው። ከራሱ ከደርስት ጋር የተደረጉ ቃለ መጠይቆችን፣ እውነተኛ የፖሊስ መዛግብትን፣ በካሴት የተቀረጹ የስልክ ጥሪዎችን፣ የተረሱ ማስረጃዎችንና መርማሪዎች እንኳን ያመለጧቸውን ጥቃቅን ዲቴሎች ያወጡባቸውን የዓመታት ምርምሮችን ታገኛላችሁ። ጄሪኪና ቡድኑ ከደርስት ጋር ማመን የሚከብድ ጥልቅ እምነት መገንባት ችለው ነበር። ያም ቀረቤታ በታሪክ ውስጥ እስካሁን ከተቀረጹት ሁሉ የወንጀል ዶክመንተሪዎች እጅግ አስደናቂና ቁልፍ ኤፒሶዶችን አስገኝቷል። እኔ በበኩሌ የአምስተኛው ኤፒሶድ ማለቂያ ላይ ቆሜን ያየሁት እና ለሚቀጥሉት 2 ቀናት ሌላ ዶክመንተሪ መጀመር ሁላ ከብዶኝ ነበር። የረሳሁት ካለ ኮሜንት ላይ ጻፉልኝ። ማየት አለብህ የምትሉትም ካለ ሪኮመንድ ብታደርጉኝ በደስታ አቀበላለሁ። በቀጣዩ ቪዲዮ ያገኛችኋለሁ። ባይ